ማንም ያሸንፈኝም የምልሽም ለዚህ ነው። ይቅርታ ነፃ አስተሳሰብ ለተሻለ ህይወት። እሺ ቀጥል። ከዛ ፍሬንድ ያስጨንቀኛል እየደወለ አንሄድም እንዴ ምናምን ይላል። ፍሬንድ ማለት የእህት ባል? የእህቴ ባል። ያው እሱ ሳክስ ላይ ነው ሙሉ ላይ ነው እሱ የራሱ እንዲጎራ ፋሚሊ የሚያራመደ ነው። እሱን በኋላ እነግርሃለሁ። ከዛ ምንም ነፃ ሆኜ ነው የምነግርህ። እኔ ምንም የምደብቀው ነገር የለም። ዛሬ ፍሬ ሆኜ ነው የማጫውትህ። ትናንትና ስትፈታተነኝ ነበረ። ልኬን ከስር ስትለኝ ነበር። ከዛ በኋላ ማለት ከራሴ ጋር የማወራቸው ነገሮች ማለት ነው። እንዴ አንተ እንዴት ግን እንደ ሌሎቹንም እንደዚህ ነው የምታወራቸው ማለት ነው? እኔ ገርሞኛል። ለራሴ ማለት ለሌሎቹ የምታወራቸው ነገር እኮ መልእክት እየሰጣቸው እንደሆነ አውቃለሁ። የሆነ ሰዓት ላይ ሱሰኛ ራስ ወዳድ ነው ፈሪ ነው አልከኝ። ሰውዬ አይፋታኝም እንዴ ምናምን ብዬ ከዛስ ማለት ነው ከዛ ጻፍኩኝ። እዚህ ላይ ጻፍኩና የሆነ እየተፋታኝ ምን እሺ ነው ምናምን ብዬ ጻፍኩ ማለት ነው። የዛሬም ብትፋታኝ ጸጉሬን ሊያስቆርጠኝ ነው የሰውዬ። ጸጉሬን ብትመቆረጥ ምን ችግር የለውም እቆረጠዋለሁ። ሲጀመር ከአዲስ አበባ ወስኜ ነው የመጣሁት ማለት ነው። ከዛ እቺ ባረቄ ሳሳች ነብስ ይሄ ሁሉ የሚያማምር ቆንጆ ወዟል አንድ እንደውም ቢፋታኝስ ምናምን ብዬ ነው ከራሴ ጋር የምጋተተው ማለት ነው። አንደኛ ነገር ነው ይሄ። ከዛ ሲሪየስ እኮ